የተወደዳችሁ የኢትዮ ትሩዝ ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀምር። አበይት ነጥቦቹን በቅድሚያም ጠቅላይ ሚኒስትሩ ኒውዮርክ አደርጋታለሁ ወዳሏት አምቦ አቅንተዋል። ፊልድ ማርሻል ብርሃኑ ጁላ ደግሞ ጥይት ከረሜላ አይደለም የሚል ንግግር አሰምተዋል። በዝርዝር እንመለከተዋለን። በአማራ ክልል በፓርኩ ዙሪያ ጠንካራ ውጊያ መደረጉ ተሰማ። በክልሉ የፋኖ ኃይሎችም የመንግስት ኃይሎች አመራሮችም ጭምር እንደተገደሉባቸው የተነገሩ ውጊያዎች ናቸው አሁንም የቀጠሉት። ተሰሙታላችሁ። ከአብይ አህመድ ጋር የቆየሁባቸው ዓመታት የማፍርባቸውም የማዝንባቸውም ናቸው ሲሉ ገዱ አንዳርጋቸው ተናገሩ። አሁን በብልጽግናው ፕሬዝደንት ዙሪያ ያሉ ሰዎችም እድሉን አግኝተው የሚናገሩበት ሁኔታ ቢፈጠር አረመኔነቱን በተሻለ ይገልጹት ነበር ሲሉም አንስተዋል። ይህንንም ይዘናል። ከ4 ኪሎ አስተዳደር ጋር ሆነን ኤርትራ ላይ አንዘምትም ሲሉ የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ገለጹ። አቶ ጌታቸው ረዳም ፕሬዝደንታችን ያልሆነም በጉልበት ስልጣኑን አለቅም ያለ የብልጽግናው መንግስት ተሿሚ ነው ሲሉም ፈርጀዋል። ትሰሙታላችሁ። ይህ በእንዲህ እንዳለ ህወሓት እንዲድን ከተፈለገ ዳግም ጉባኤ ማካሄድ አለበት ሲሉ አቶ ጌታቸው ረዳ ተናግሯል። የትግራይ ህዝብ ሰላሙ አስተማማኝ እንዲሆን የመረጠው መንግስት እንዲኖረው የሚፈልግ ነው የሚለውንም አንስተዋል። ሌላኛው መረጃችን ነው። በአማራ ክልል በፈራረሱ መጠለያዎች የሚገኙ ከግማሽ ሚሊዮን በላይ ተፈናቃዮች ለአስከፊ ችግር መጋለጣቸው ተሰማ። በትግራይ ክልልም በአንድ አካባቢ ከአካባቢው ነዋሪ ህዝብ የተፈናቃዩ ቁጥር 365 በመቶ ከፍ ማለቱ ታውቋል። እንመለከተዋለን። አሜሪካ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ለመተካት ከተቋሚ የፖለቲካ ፓርቲ መሪዎች ጋር በድብቅ ውይይት መጀመሯ ተነገረም። አብራችሁ ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ ኒውዮርክ አደርጋታለሁ ወዳሏት አምቦ አቅንተዋል። ፊልድ ማርሻል ብርሃኑ ጁላ ደግሞ ጥይት ከረሜላ አይደለም የሚል ንግግር አድርገዋል። ኢትዮጵያውያን ሆይ በምግብ ራሳችሁን አስችያችኋለሁና አመስግኑኝ ከሚለው ንግግራቸው ባሻገር የብልጽግናው ፕሬዝደንት የዓለም ረጅ ተቋማት የአፍሪካ ሀገራት መሪዎች በተገኙበት ያቀረቡት ሪፖርት በስንዴ ከሁላችሁም በልጠናል፣ በምርትም ተትረፍርፈናል የሚል እንደነበር ይታወቃል። ሚሊዮን ተፈናቃይ በርካታ ተረጂ ያለበትን ሀገር እየመሩም ለሚራቡ ሰዎች ሳይሆን ለስማቸው አብዝተው የሚጨነቁት ጠቅላይ ሚኒስትሩ አሁን ደግሞ ኢትዮጵያውያን ገላ ላይ በሚተኩሷቸው ጦር መሳሪያዎችም ራሳችንን ቻል ማለታቸው ይታወሳል። በእርግጥ ከዚህ በፊትም ድሮን ገጣጠምን እያሉም ወደ ቱርክ በአውሮፕላን ገንዘብ አስጭነው ድሮን ይሸምቱ ነበርና ይሄኛው ንግግራቸውም እንደዛው ያለ ነው ያሉ አልጠፉም። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያውያን ላይ ጦርነት የከፈተው ሰራዊታቸው ጥይት እያለቀበት ተቸግሮ እንደነበር ያስታውሱና አሁን ግን ራሳችንን የቻልነው በተተኳሽ እንጂ በተኳሽ አይደለም የሚለውን ሀሳብ ሲያነሱ ተሰምቷል። ጥይት ለመግዛትም ችግር ነው። ምክንያቱም ወዳው ወጥተ እንደ ከረሜላ አይደለም የምትገዛው፣ ፕሮሰስ አለው። የዛሬ ዓመት ይልሃል አንተ የምትፈልገው አሁን ነው እና በጣም አስቸጋሪ ሁኔታ ነው የነበረውና ቢያንስ በተተኳሽ ራሱን የማይችል አገር አይደለም። አሁን ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ እነሆ ስራ ጀምሯል። ፊልድ ማርሻሉን አስከትለው ግን ደግሞ የቀድሞ የኦህዴድ ባለስልጣናትን ይዘው ወደ ጅማ ካቀኑበት ጉዞ በዚህኛው ዙር ተመስገን ጥሩነህን ተክተው ጠቅላይ ሚኒስትሩ ያቀኑት ደግሞ ወደ አምቦ ነው። ጅማን እንደ ሮም እንደሚያደርጉ ከገለጹበት ንግግራቸው አስቀድሞም አምቦን ኒውዮርክ አደርጋታለሁ የሚል ቃል ከገቡም ዓመታት ተቆጥሯል። ነገር ግን አምቦና አካባቢውን ፕሮፌሰር መረራ ጉዲና እንደሚሉት ለቀብር እንኳን ለዓመታት መሄድ የማይቻልበት የጦርነት ቀጠና ነው ያደረጉት። እንዲያም ሆኖ በኦሮሞ ሕዝብ ዘንድ ተቀባይነት አለኝ የሚለውን በመገናኛ ብዙሃኖቻቸው በኩል በቪዲዮም በስሎ ሞሽን አጋሮም በሻሻም ጅማም አምቦም ላይ እየተቀረጹ ማቅረባቸውን ግን ቀጥለውበታል።
በአማራ ክልል በፓርኩ ዙሪያ ጠንካራ ውጊያ መደረጉ ተነገረ። በክልሉ የፋኖም የመንግስት ኃይሎች አመራሮች ጭምር እንደተገደሉባቸው የተነገሩ ውጊያዎች ናቸው አሁንም የቀጠሉት። የብልጽግናው መንግስት የፋኖ ኃይሎች ጠንካራ ይዞታዎች ላይ ተከታታይ ጥቃቶችን በሰራዊቱና በክልሉ ባሰለጠናቸው የጸጥታ ኃይሎች አማካኝነት እያደረገ መሆኑን ተከትሎ እየተከናወኑ የሚገኙት ሰሞነኛ ውጊያዎች ጠንካራ ያለ መልክ ያላቸው ናቸው። በምዕራብ ጎንደር ዞን ቋራ አልጣሽ ፓርክ ዙሪያ የተደረገው አንደኛው አብነት ሲሆን በዚህ ውጊያ በርካታ ተፋላሚዎች መገደላቸው ተሰምቷል። ሌሎች የመንግስት ኃይሎች ስምሪት ወስደው ጥቃት መክፈታቸውን ተከትሎ ውጊያ የተቀሰቀሰባቸው አካባቢዎች በማዕከላዊ ጎንደርና ደቡብ ጎንደር ቀጠና የሚገኙት እንደምና መቀጠዋ፣ ኪንፋስ፣ በገላ፣ ጋይንትና ጋሳ ያሉ አካባቢዎች ናቸው። በእነዚህ ቀጠናዎች ከፋኖ ኃይሎች የሚሆን ከመንግስት ኃይሎች በኩል ውጊያዎችን እየመሩ የነበሩ ናቸው የተባሉና በስምም የተጠቀሱ በሻለቃ ማዕረግ ያሉ አመራሮች ጭምር ናቸው ከሁለቱም ወገን መገደላቸውም የተነገረው። በምስራቅ ጎጃም ዞን ደብረ ኤልያስ ጎፍጭማም፣ በምዕራብ ጎጃም ዞን ደጋዳሞት፣ ጉድባ፣ ሰቀላም የመሳሰሉ አካባቢዎች ላይም መሰል ውጊያዎች መደረጋቸው ታውቋል። የፋኖ ኃይሎች በአንጻሩ በተለያዩ ቦታዎች በከተሞችና በመንገድ ላይ ድንገተኛ የደፈጣ ጥቃቶችን አድርሰዋል። ከነዚህ ውስጥ ትናንት በደቡብ ጎንደር ስማዳ ውስጥ በካምፕ ላይ የተፈጸመው ጥቃት የሚጠቀስ ነው። ዛሬ ደግሞ ከባህር ዳር ወደ ዳንግላ መስመር በመጓዝ ላይ የነበሩ የመንግስት ኃይሎች ደረቅ ወንዝ ላይ የደፈጣ ጥቃት ተሰንዝሮባቸው እንዲሁ ወታደራዊ ጉዳት አጋጥሟል። እነዚህ ሁሉ ሁነቶች በክልሉ አሁንም ሞት አሁንም ውድመቱ መቀጠሉን በጉልህ የሚያመላክቱ ናቸው። የሰራዊቱም የፓርቲ መሪዎች ግን ይህንን ሞትና ውድመትን የሚያስቀጥሉበት ግድያውንም የሚያጠናክሩበትን የጦር መሳሪያ እያመረትን ነው የሚል ትርኢት የሚያሳዩበት ጉዞ ላይ ናቸው። ከአብይ አህመድ ጋር የቆየሁባቸው ዓመታት የማፍርባቸውና የማዝንባቸው ናቸው ሲሉ ገዱ አንዳርጋቸው ተናገሩ። አሁን በብልጽግናው ፕሬዝደንት ዙሪያ ያሉ ሰዎችም እድሉን አግኝተው የሚናገሩበት ሁኔታ ቢመቻች አረመኔነቱን ከኔ በተሻለ ይገልጹታል ሲሉም አንስተዋል። የቲም ለማው አባል የነበሩት ገዱ አንዳርጋቸው የአብይ አህመድ አገዛዝን በአማካሪነትም በሚኒስትርነትም አገልግሏል። በጠቅላይ ሚኒስትሩ የጦርነት ፕሮጀክት ውስጥ ሚና ነበራቸው። ከአብይ አህመድ ጋር የነበሯቸውን ዓመታት በጸጸት የሚያስታውሱት ገዱ ከዚህ ሰውዬ ጋር የቆየሁባቸው ዓመታት የማዝንባቸው የማፍርባቸውም ናቸው። ለዚህም ነው ደጋግሜ ይቅርታ የጠየቅኩት ይላሉ። ይቅርታ ብቻ ሳይሆን የሽግግር ፍትህ ጊዜ ሲመጣም ሁሉም እንደየድርሻው በኃላፊነቱ ልክ እኔን ጨምሮ መጠየቅ አለብን የምለው ለዚህ ነው ሲሉም ያክላሉ። ይህንን ሰው ወደ ስልጣን እንዲመጣ ያደረገው ኃይልም የጥፋት ኃይል ወደ ስልጣን እንዲመጣ ያደረገ ኃይልም ተጠያቂም። ለዛ ነው እኔ ከዚህ ሰው ጋር የቆየሁባቸው ዓመታት እማዝንባቸውም እማፍርባቸው እማዝንበትም እማፍርበትም በግሌ ማፈሬና ማዘኔ ብቻ ሳይሆን ይሄ ኃይል ባደረሰው ጥፋት እኔም በዛ ውስጥ ስለነበር ይቅርታ ጠይቄ ወደፊትም ይሄ የደረሰ ጥፋት በኢትዮጵያ ታሪክ ውስጥ እንዳይደገም የሽግግር ፍትህ በሚኖርበት ጊዜ በዚህ ተሳታፊ የሆነ ሁሉ ተጠያቂ መሆን አለበት። እኔም በሚመለከቱ ጉዳዮች ኃላፊነት ለመውሰድ ዝግጁ ነኝ። አብይ አህመድ ወደዚህ ኃላፊነት ያመጣው የኢህአዴግ የስሜት ፖለቲካ ነው የሚሉት አቶ ገዱ ያ ስህተት አሁን ትግል ላይ ላሉ አካላትም ትምህርት የሚሆን ነው የሚለውን ያነሳሉ። በኢህአዴግ ድርጅቶች መካከል በተለይም ወደ መጨረሻው አካባቢም እርስ በርስ መጠራጠር፣ ፍትጊያ፣ የበላይ ሆኖ ለመውጣት የሚደረግ ፉክክር ጎልቶ ነበር የሚሉት አቶ ገዱም ያ ደግሞ እንደ አብይ ያለ ሀገር አፍራሽን ግለሰብ ወደፊት እንዲመጣ እድል የፈጠረ ነው ሲሉም አክሏል። ከዛ በኋላ የነበረው ሁነት ላይም የነበራቸውን ጸጥታ አንስተው በእርሳቸው በኩል ፓርላማውን ጨምሮ በመጠቀም አቋማቸውን በግልጽ ያሳወቁበትን ሁነትም አስታውሰዋል። ከዛ በኋላ በጻፉት ሀተታም አብይ አህመድን ጨካኝ አረመኔ ሲሉ ገልጿቸው ነበር። ነገር ግን አሁን በአብይ ዙሪያ ያሉ ሰዎች እድሉን ቢያገኙም ሰውየው ስለ ሰው ያለውን የክፋት መጠን ከኔ በተሻለ ቋንቋ መግለጻቸው እርግጥ ነው የሚለውንም ያስረዳሉ። አሁን ከጠቅላይ ሚኒስትር አብይ አህመድ ጋር እየሰሩ ያሉ ሰዎች እድሉን አግኝተው እዛ አካባቢ ወይም ቢወጡ ወይም የተለየ እንትን ቢኖራቸው ምናልባት እኔ ከገለጽኩት በላይም አድርገው ሊገልጹት ይችላሉ።
ጠቅላይ ሚኒስትሩን በተመለከተ የግል እስረኛቸው አድርጓቸው የነበሩት ታዬ ደንደአም በሰው ደም የሚጫወት አረመኔ ሲሉ ገልጿቸው እንደነበር ይታወሳል። በኦሮሚያ ባለስልጣን የነበሩት ሚልኬሳ ሚደጋም እንደዚሁ የአብይን የማረድ ዛቻ እያጣቀሱ አረመኔ ነው ሲሉ መግለጻቸው የሚዘነጋ አይሆንም። ጠቅላይ ሚኒስትሩ ደግሞ በቅርቡ በብልጽግና መሰረታ ላይ የሚንጠባጠቡ ሰዎች በሚል ሲናገሩ መሰማታቸው የሚታወስ ሲሆን በሰዎች እንዳልተማመን ነው ያደረጋችሁኝ በሚል አሁንም በዙሪያቸው ያሉ ሰዎችን እንደማያምኗቸው መግለጻቸው ይታወሳል። ከ4 ኪሎ አስተዳደር ጋር ሆነን ኤርትራ ላይ አንዘምትም ሲሉ የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ገለጹ። አቶ ጌታቸው ረዳን ፕሬዝዳንታችን ያልሆንም በጉልበት ስልጣን የተቆናጠጠ የብልጽግናው መንግስት ተሿሚ ነው ሲሉ ፈርጀዋቸዋል። ወይዘሮ ፈትለወርቅ የፕሪቶሪያ የሰላም ስምምነት ከታሰበ ውጭም የትግራይ ህዝብ የመረጠውን መንግስት የሚያፈርስ ለክልሉ መንግስት እውቅና ላለመስጠት ሲልም ከህወሓት ጋር የተፈረመ በሚል የተነገረና የትግራይ ሰራዊትን በወራት ውስጥ ለመበተን በሚል ተወካዮቻችን እንደፈረሙት እያወቅን የተቀበልነው በወቅቱ ህዝቡ ከነበረበት አንገብጋቢ ችግርና የሰላምን አስፈላጊነት በመነሳት ነበር ሲሉ ያስታውሳሉ። የጊዜያዊ አስተዳደሩን ለመመስረት በናይሮቢ በተደረገው ውይይትም ይሁን ከቀጣዩ ኮንፈረንስ በኋላም ፕሬዝዳንት በመምረጥ ሂደት ውስጥ የፌደራል መንግስት ሚናን የሚያስታውሱት የጽህፈት ቤት ኃላፊዋም አቶ ጌታቸው ረዳና አጋሮቻቸውን የጊዜያዊ አስተዳደሩን ስራ የሚያደናቅፉና ኃላፊነቱን እንዳይወጣ ያደረጉ በሚልም ከሷል። እኛን ጊዜያዊ አስተዳደሩን የሚያፈርሱ እንዳይሰራም እያደረጉ ያሉ እያሉ ይወነጅሉናል። ነገር ግን እኛ እንዲጠናከር ነው ፍላጎታችን። ህወሓት ግን ፕሬዝዳንቱን ጨምሮ የሰጠው ውክልና አሁን የለም፣ ያውም የኛ ፕሬዝዳንት አይደለም፣ በጉልበት ነው አለቅም ብሎ የሚገኘው የሚል ክስም አክሏል። የኛ ፕሬዝዳንት አይደለም ይቀየሩ ያልናቸውን ቀይረናል። ይሄ በግልጽ የታወጀ ነገር ስለሆነ ማለት ነው። ነገር ግን ፕሬዝዳንት ለመቀየር ብቻችንን መተካት አንችልም። ማውረድ አይወክለንም ማለት እንችላለን። ሌላ ፕሬዝዳንት መተካት ካለብን ግን ከፌደራል መንግስት ጋር ነው መነጋገር ያለብን። ፌደራል መንግስትም እኛ ፕሬዝዳንት ሊሆን አይችልም ብለን ያቀረብነው ነገር ተቀብሎ ተግባራዊ ያላደረገ ጊዜያዊ አስተዳደር የተቆጣጠረው ኃይልም ቢሆን አለቅም ነው ያለው። ህወሓት አልወከለው በኃይል በጉልበት ነው እዛ ያለው። የኃይልና ጉልበት እየሰጠው ያለው ፌደራል መንግስት ከፕሬዝዳንትነቱ ስላላነሳው ነው። ወይዘሮ ፈትለወርቅ ሌላኛው ያነሱት ጉዳይ በህወሓት አመራሮች እንደዚሁም በትግራይ ሰራዊት አዛዦችና በሻዕቢያ ሰዎች መካከል ግንኙነት ተደርጓል በሚል ብልጽግና በሚኒስትሩ አብርሃም በላይ በኩል ጭምር ያቀረበውን ክስ የተመለከተ ነው። ከሻዕቢያ ሰዎች ጋር ግንኙነቱን በተመለከተ አዎ ግንኙነት ነበረን የሚሉት ሞንጆሪኖ አብይ አህመድ ባቀረበው ሀሳብ መሰረት በአቶ ጌታቸው ረዳ በኩል ከወራት በፊት ተደረገ የተባለውን ያን ግንኙነት አስታውሰዋል። የዛ ግንኙነት ሪፖርትም ለአብይም ለህወሓት በወቅቱ መቅረቡን አንስተው ከዛ ውጭ ያሉትን ክሶችን ግን ውድቅ አድርገዋል። ሻዕቢያም ይሁን ብልጽግና የዘር ማጥፋት ዘመቻ በኛ ላይ ከፍተው ሃኒሙን ላይ የነበሩ ኃይሎች ናቸው ሲሉ የገለጹት ወይዘሮ ፈትለወርቅ ከፌደራል መንግስት ጋር የሚያገናኘን ብቸኛው መንገድ የፕሪቶሪያው የሰላም ስምምነት ነው፣ ከሻዕቢያ ጋር ግን ምንም ሊያገናኘን የሚችል ነገር የለም ሲሉም ያብራራሉ። እንዲያም ሆኖ ዓለም አቀፍ ህጎችን ተከትሎ ሊሳኩ የሚችሉ የሀገሪቱ ጥቅሞችን በኃይል አስመልሳለሁ ብሎ መነሳት ከጦርነት መማር ነው። እኛ በዚህ ሂደት ትግራይ የጦርነት አውድማ እንድትሆን አንፈልግም፣ አንፈቅድም። ከፌደራል መንግስት ጋር ሆነን ኤርትራ ላይ ማንዘምትም፣ ከሻዕቢያ ጋር ሆነን በተመሳሳይ የምናደርገው የለም ሲሉም አንስተዋል። እኛ በበኩላችን ከኤርትራም ሆነን ለፌደራል መንግስት ለመውጋት ወይም ከፌደራል መንግስት ሆነን ኤርትራ ለመውጋት ፍላጎቱ የለን። ከማንም አንሰልፍ። እኛ ሰላም ነው የምንፈልገው። የትግራይ ህዝብ ጥቅም ማስከበር ነው የምንፈልገው። ደግሜ መግለጽ የምፈልገው አውድማ መሆንም አንፈልግም። የጦርነት የማንም መሳሪያ እንደማን ነው ያንዱን ኃይል ተጠቅሞ የትግራይ ኃይል ተጠቅሜ ይህንን ጥቅም አስከብራለሁ የሚል ካለ ይሄ ተሳሳተ። ኢትዮጵያ ጋር ሆነም ኤርትራን እንዋጋም፣ ከኤርትራ ሆነንም ኢትዮጵያ መንግስት የምንዋጋበት መንገድ የለም። በአማራ ክልል እየተደረገ ያለው ጦርነት ምን በለው ግጭት ህዝብ እያለቀበት ያለ ነው። ይሄ ህዝብ ጦርነት አይበቃውም ወይ? ወደ ሰላም መምጣት አለብን ሲሉም ወይዘሮ ፈትለወርቅ ተናግሯል።
ይህ በእንዲህ እንዳለ ህወሓት እንዲድን ከተፈለገ ዳግም ጉባኤ ማካሄድ አለበት ሲሉ አቶ ጌታቸው ረዳ ተናግሯል። የትግራይ ህዝብ ሰላሙ አስተማማኝ እንዲሆን የመረጠው መንግስት እንዲኖረው የሚፈልግ ህዝብ ነው ሲሉም ተደምጧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ይህንን የተናገሩት ከመቀለ ከተማ ተወካይ ወጣቶች ጋር በነበራቸው የውይይት መድረክ ነው። በውይይት መድረኩ ላይ የተገኙት የመቀለ ከተማ ወጣት ተወካዮችም የከተማዋ ህዝብ አገልግሎት ማግኘት ባለመቻሉ የጊዜያዊ አስተዳደሩ ተጠያቂ ነው በማለት ወቀሳ አቅርቧል። የጊዜያዊ አስተዳደሩ የመቀለ ከተማ ህዝብ አገልግሎት ማግኘት አለማስቻሉን የገለጹት ወጣቶቹ የመንግስት መስሪያ ቤቶችን በመዝጋት የሚረጋገጥ የህዝብም የወጣቶችም ጥቅም የለም ብለዋል። በርከት ያሉ ኢኮኖሚያዊ ችግሮች እንዳሉባቸው ያነሱት ወጣቶቹ በከተማችን መሬት እየተዘረፈ ነው በማለት ወጣቶች ምንም ጥቅም ማግኘት እንዳልቻሉም ጊዜያዊ አስተዳደሩም ኃላፊነቱን በተገቢው እንዳልተወጣና የህዝቡና የወጣቱ ችግርም እንዳልተፈታ ነው ያነሱት። ከተሳታፊ ወጣቶች አንዱም ከንቲባው በ3 ቀናት ውስጥ ወደ ቢሮ ይገባል ብለህ ነበር በማለት አቶ ጌታቸው ረዳን አስታውሰው አሁን ግን 30 ቀን አልፎታል፣ የተለወጠ ነገር የለም፣ ምንድነው ችግሩ የሚል ጥያቄ አሰምቷል። በተጨማሪም የተፈናቃዮች ጉዳይ ያለበትን ሁኔታ ግልጽ እንዲሆንላቸውና ከሰራዊቱ ተመላሾችን ማቋቋም ዲዲአር ሂደት በተመለከተም ነው ጥያቄ ያቀረቡት። ለፕሪቶሪያው ሰላም ስምምነት ተግባራዊነት እንደሚንቀሳቀሱ ያነሱት ወጣቶቹ በወጣቶቹ ስራ ፈጠራ ላይ መሰራት እንዳለበትና ያሉብን ችግሮች ለማቃለልም ትኩረት ሊሰጥ ይገባል ሲሉ አንስተዋል። የህወሓት ክፍፍል ህዝቡን ችግር ውስጥ ከቶታል፣ በከተማችን አገልግሎት ለማግኘት አስቸጋሪ ሆኗል የሚለውን ጉዳይም አብራርቷል። ከወጣቶቹ ለቀረቡላቸው ጥያቄዎች ምላሽ የሰጡት አቶ ጌታቸው ረዳም ህወሓት እንዲድን ከተፈለገ ዳግም ጉባኤ ማካሄድ ይኖርበታል የሚል እምነት እንዳላቸው ገልጿል። አይደለም እና እንዲህ ተለያይተን አንድ ሆነንም የትግራይ ህዝብ ችግር በህወሓት ብቻ የሚፈታ እንዳልሆነ ለመግለጽ ፈልጋለሁም ነው ያሉት። አሁን ስለ ትግራይ አስባለሁ የሚል አካል ስለ ተፈናቃዮች ማሰብ ይኖርበታል ሲሉም አክሏል። ህወሓትን በጥላትነት መፈረጅ የተሳሳተ ነው ያሉት ፕሬዝዳንቱም በህወሓት ውስጥም እኔ ያልኩት ብቻ ነው ትክክል የሚለው ችግር እየፈጠረ መቀጠሉን አንስቷል። እሳቸውም የህወሓት ድክመት አካል መሆናቸውን የገለጹት ፕሬዝዳንት ጌታቸው ረዳም በትግራይ ዋነኛ አጀንዳ ሆኖ የቀጠለው ደግሞ የስልጣን ጉዳይ ስለመሆኑ አብራርቷል። የትግራይ ህዝብ ሰላሙ አስተማማኝ እንዲሆን የመረጠው መንግስት እንዲኖረው የሚፈልግ ህዝብ ነው በማለትም ጊዜያዊ አስተዳደሩ ይህንን ተልእኮን እንዳይፈጽምና እንዲንሳፈፍ እየተደረገ መምጣቱን ገልጿል። የትግራይ ጸጥታ ኃይሎች ህዝባዊ መሆናቸውን በመግለጽ ወደ ክፍፍል የሚወስድ ስራ እንዲቆምና ማህተም ከመንጠቅ ስራ እንዲወጣ እንደሚሰራም ጠቁሟል። የመሬት ወረራ በመላ ትግራይ እንደሚስተዋል የገለጹት ጌታቸው ረዳ ይህንን ለማስቆም ነገር ግን ለወጣቶች ጎጆ መቀለሻ መሬት እንዲቀጥል የማድረግ ስራ እንደሚሰራም አንስቷል። በአማራና ትግራይ ክልል በፈራረሱ መጠለያዎች የሚገኙ ተፈናቃዮች አስቸኳይ ድጋፍ እንደሚያሻቸው ሪፖርት አመለከተም። በአማራ ክልል በፈራረሱ መጠለያዎች የሚገኙ ከግማሽ ሚሊዮን በላይ ተፈናቃዮች አስከፊ ችግር ላይ ስለመሆናቸው አንስቶም በትግራይ ያሉ ተፈናቃዮችን በተጨናነቀ መጠለያ ህይወታቸውን እየመሩ ነው ብሏል። ግሎባል ሸልተር ክላስተር የተባለው ድርጅት ባወጣው ሪፖርት በሰሜን እና ደቡብ ወሎ ዞኖች የሚገኙ ተፈናቃዮችን ጨምሮ በክልሉ በ33 የተፈናቃዮች ጣቢያዎችና በጋራ ማዕከላት ውስጥ የሚኖሩ ከ560 ሺህ በላይ ግለሰቦች ለረጅም ጊዜ ባገለገሉ መጠለያዎችና ከመጠን በላይ በሆኑ ሰዎች መብዛት ምክንያት በከባድ የኑሮ ሁኔታ ውስጥ ይገኛሉ። ለአጭር ጊዜ አገልግሎት ታቅደው ከ4 ዓመታት በፊት የተገነቡ መጠለያዎች አስፈላጊ ጥገና ሳይደረግባቸው አሁንም ድረስ ተፈናቃዮችን ማስተናገድ ቀጥለዋልም ብሏል። በደብረ ብርሃን ያለው ከመጠን በላይ የተፈናቃዮች መጨናነቅ ጾታን መሰረት ያደረገ ጥቃት ስጋትን ጨምሮ የጥበቃ አደጋዎች እንዲጨምሩ አድርጓል ያለው ሪፖርቱም ባለፉት 2 ዓመታት ውስጥ ምግብ ነክ ያልሆኑ እቃዎችን ያገኙ ተፈናቃዮች ጥቂት ናቸው ብሏል። በክልሉ ያለው የጸጥታ ሁኔታ እየተባባሰ መምጣቱም በተለይም በሰሜን ምስራቅና ምዕራብ ጎጃም ዞኖችን ጨምሮ በምዕራብ አማራ እንደዚሁም በአዊ ዞን ከፍተኛ ተጽዕኖ እንዳሳደረና በርካቶችም ዘላቂ ድጋፍ ሳያገኙ እንደቀሩ ሪፖርቱ አትቷል። ግሎባል ሸልተር ክላስተር በትግራይ ክልል ከሚገኙ ከ900 ሺህ በላይ ተፈናቃዮች ውስጥ በአስከፊ ሁኔታ ውስጥ የሚገኙት በርካቶች ስለመሆናቸውም አመልክቷል። ሪፖርቱ በክልሉ በሚገኙ 90 የጋራ መጠለያ ማዕከላት ውስጥ የሚኖሩ 18 በመቶ ተፈናቃዮች ከባድ የተጨናነቀ ሁኔታ ውስጥ እንዳሉና የግል ቦታ እጦት እንዳጋጠማቸው ገልጾም ይህም ከባድ የጤናና የጥበቃ አደጋዎችን አስከትሏል ያለው። አክሎም በእንዳባጉን ያለው የተፈናቃዮች ቁጥር ከአካባቢው ህዝብ ቁጥር በ365 በመቶ ከፍ ማለቱን ገልጾም የከተማው 3 የጋራ ማዕከላት አሁንም ከመጠን በላይ በመያዛቸው በቂ ያልሆነ የኑሮ ሁኔታ መኖሩንም አመልክቷል።
አሜሪካ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ለመተካት ከተቋሚ የፖለቲካ ፓርቲ መሪዎች ጋር በድብቅ ውይይት መጀመሯ ተሰማ። ቮሎዲሚር ዜሌንስኪ በአሁኑ ወቅት በሀገራቸው ዜጎች ያላቸው የተቀባይነት ደረጃ 44 በመቶ ነውም ተብሏል። ፖለቲኮ ጋዜጣ ይዞት በወጣው ዘገባ በጦርነቱ ምክንያት በተጣለው ወታደራዊ አስተዳደር ወይንም ማርሻል ሎ ምክንያት ተራዝሞ የነበረው ምርጫ በቅርቡ እንዲደረግ ግፊት እያደረገች የምትገኘው አሜሪካ ዜሌንስኪን የሚተካ መሪ በማፈላለግ ላይ ትገኛለች ብሏል። እነዚህ ሚስጥራዊ ውይይቶች የተደረጉት አሜሪካና ዩክሬን መካከል ያለው ፍጥጫ እየጨመረ በሚገኝበት ወቅት የዜሌንስኪን አማራጭ ለመፈለግ ሲሆን ይህም የፕሬዝደንቱ አስተዳደር ወደፊት የዕጣ ፈንታ ላይ ጥያቄዎችን አስነስቷል። ፖለቲኮ ጋዜጣ ማንነታቸውን ካልጠቀሳቸው ምንጮች ባገኘው መረጃ ሚስጥራዊ ስብሰባዎቹ ከቀድሞ ፕሬዝዳንት ፔትሮ ፖሮሼንኮ ፓርቲ ታዋቂ ሰዎችና በፖለቲካዊ ፍላጎቷ ለረጅም ጊዜ ከምትታወቀው የቀድሞ ጠቅላይ ሚኒስትር ዩሊያ ቲሞሼንኮና ሌሎችም የፖለቲካ ኃይሎች ጋር የተደረጉ ናቸው። ድርጊቱን የተቃወሙ ሰዎች በተለይም በሚሊዮኖች የሚቆጠሩ ዩክሬናውያን በጦር ግንባር እየተፋለሙ በሚገኙበትና በውጭ ሀገር በስደት በሚኖሩበት በዚህ ወቅት ይህ እርምጃ ትርምስን በማስከተል የሩሲያን ጥቅም እንደማያስከብር ነው እየተከራከሩ ያሉት። የትራምፕ ቡድን በበኩሉ በጦርነትና በሙስና የተዳከመው የዩክሬን ህዝብ እድሉን ካገኘም ዜሌንስኪን ከስልጣን ሊያወርድ የሚችል ድምጽ ሊሰጥ እንደሚችል ያምናል። የዩክሬን የፖለቲካ መሪዎችን አናግረዋል ከተባሉት የአሜሪካ ባለስልጣናት መካከል አንዱ የሆኑት የአሜሪካ የንግድ ሚኒስትር ትራምፕ በዩክሬን ፖለቲካ ውስጥ ማንኛውንም አይነት ቀጥተኛ ጣልቃ ገብነት እንደማያደርጉ ቢክዱም የአሜሪካው ፕሬዝደንትና አጋሮቻቸው የሚሰጡት መግለጫ ግን በዜሌንስኪ ላይ ግልጽ የሆነ ጫና እያሳደሩ እንደሚገኝ አመላካች ስለመሆኑም ያነሳል። ፕሬዝደንት ዶናልድ ትራምፕ ከዚህ ቀደም ዜሌንስኪን ያለ ምርጫ የሚመራ አምባገነን ሲሉ መወረፋቸውም ይታወሳል።